የህወሓት ታጣቂዎች ዛሬ በጠዋት በመንግስት ኃይሎች ላይ አደገኛ ጥቃት ከፈቱ። ይህ ጥቃት ከባድ መሳሪያዎችን ያካተተና ውጥረቱን ወደ ሙሉ ጦርነት የቀየረ አሳሳቢ ክስተት ሆኗል። በኮረምና በዙሪያው በተካሄደው ከባድ የተኩስ ልውውጥ ከፍተኛ ቁጥር ያላቸው ታጣቂዎች ሕይወታቸውን አጥተዋል። በጦርነቱ የተመቱ የመኖሪያ ቤቶችና የንግድ ተቋማት ሙሉ በሙሉ በመውደማቸው ነዋሪዎች ከፍተኛ ቀውስ ውስጥ ገብተዋል። ምንም እንኳን ኮረም ከተማ በመከላከያ ሰራዊት ቁጥጥር ስር መግባቷ ቢነገርም የሟቾች ቁጥር ግን እጅግ አሳሳቢ ነው። በተመሳሳይ ሰዓት በአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ደም አፋሳሽ የእርስ በርስ ግጭት ተቀስቅሷል። የወረዳው የሰላምና ጸጥታ ኃላፊ አቶ የዋሉ ሕይወት የጠፋው በመከላከያ ሰራዊትና በሚሊሻ ኃይሎች መካከል በተፈጠረ ግጭት ነው። በግጭቱ በርካታ ሚሊሻዎችና የመንግስት የጸጥታ አባላት ተገድለዋል። አካባቢው በከባድ መሳሪያ የተመታ ሲሆን የመንግስት ንብረቶችና የህዝብ አገልግሎት መስጫ ተቋማት ሙሉ በሙሉ ወድመዋል። የህወሓት ትንኮሳና የመንግስት የጸጥታ ኃይሎች እርስ በርስ የሚያደርጉት ግጭት ሀገሪቱ በምን ያህል የከፋ ቀውስ ውስጥ እንዳለች የሚያሳይ ነው። የንብረት ውድመቱ፣ የሰው ሕይወት መጥፋቱና የህዝቡ መፈናቀል ጦርነቱ ወደማይመለስ ጥፋት እየወሰደን መሆኑን በግልጽ አስመስክሯል። እናንተስ በዚህ አደገኛ ሁኔታ ላይ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አጋሩን።